አብዛኞቻችሁ በጠየቃችሁኝ መሰረት እንጉዳይ ምን ያክል አትራፊ ስራ ነው፣ አዋጭነቱስ ምን ይመስላል የሚለውን አጠቃላይ የአዋጭነት ጥናት ሰርቼ ይዤላችሁ መጥቻለሁ። አብራችሁን ቆዩ። አንድ ሰው እንጉዳይን እንደ ስራ ይዞ ለመጀመር ካሰበ ቢያንስ 2 ኪሎ ግራም የሚመዝኑ 300 ላስቲኮችን ወይንም 3 ኩንታል ሰብስትሬት መዝራት ይኖርበታል። ከዚያ በታች ከሆነ ለምሳሌ ቤት ተከራይቶ ከሆነ ሙሉውን ስለማይጠቀምበት አላስፈላጊ ወጪ ይመጣበታል። በሌሎች ወጪዎችም ተመሳሳይ ነገር ስለሚያጋጥመው ብክነትን ለመቀነስ ከ300 ላስቲክ ጀምሮ እየጨመረ መሄድ ይኖርበታል። ከ300 ላስቲክ በአማካይ 225 ኪሎ ግራም እንጉዳይ ይመረታል። የኦይስተር እንጉዳይ አማካይ ዋጋው 300 ብር ነው ብለን ብናስብ 225 ሲባዛ በ300 ብር 67500 ብር ይሆናል። እንዲሁም 3 ኩንታል ለእንስሳት መኖ የሚሆን ተረፈ ምርት እናገኛለን።